አድማጮች የብልጽግና ሹማምንት የሆኑት እና አብይ አህመድ ስልጣናችንን ልናጣ ነው በሚል ከፍተኛ ስጋት ውስጥ እንደሚገኙ ተገለጸ። ከዚህ ቀደም የትኛውም ኃይል ሊያሸንፈን አይችልም በሚል በአደባባይ በመደንፋትም እኛ የታጠቅነውን ማንም አልታጠቀም፣ ታንኩም ባንኩም በእጃችን ነው ሲሉ የቆዩት የብልጽግና ሹማምንት የሆኑት እና አብይ አህመድም አሁን ላይ ግን የፋኖ ኃይሎች ስልጣናችንን ሊቀሙን ነው በሚል በከፍተኛ ሁኔታ ስጋት ውስጥ እንደሚገኙና ጥብቅና አስቸኳይ ስብሰባ ማካሄዳቸው ተሰምቷል። ውድ አድማጮቻችን በዕለቱ የፋኖ ኃይሎች ወደ ኦሮሚያ ክልል ከተሞች ዘልቀው መግባታቸው ተገልጿል። አቶ ሽመልስ አብዲሳ በበኩላቸው የፋኖ ኃይሎች ጥቃት ከፍተውብኛል ሲሉ ምን የተደመጡትም። ውድ አድማጮች በዕለቱ ሊደመጡ የሚገባ ወሳኝ ሰበር ዜናዎችን ይዘንላችሁ መጥተናል። አድማጮቻችን ይህ ቪዲዮ ለብዙሃኑ ድምጽ ይሆን ዘንድ ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ ከወዲሁ ልናስታውሳችሁ እንወዳለን። በ4 ኪሎ ቤተ መንግስት የሚገኙት የብልጽግና ሹማምንት የሆኑት እነ አብይ አህመድም የፋኖን ኃይሎች የትጥቅ ትግል ተከትሎና የጽምዶ አንድነትን ተከትለው የሚይዙት የሚጨብጡት አጥተዋልም ተብሏል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? አድማጮች የብልጽግና ሹማምንት የሆኑትና አብይ አህመድ ከፍተኛ አጣብቂኝ ውስጥና ስጋት ውስጥ መግባታቸው እየተገለጸ ይገኛል። በተለይም ደግሞ እነ አብይ አህመድ በማንኛውም ሰዓት ስልጣናችንንና ሹመታችንን ልናጣ እንችላለን ከሚል ስጋት እየተነሳ በትላንትናው ዕለት አመሻሽ በ4 ኪሎ ቤተ መንግስትም አስቸኳይ ስብሰባዎችን ማካሄዳቸውም የተገለጸው የፋኖን ኃይሎች የትጥቅ ትግል ተከትሎ ከፍተኛ ስጋት ውስጥ የሚገኙት የብልጽግና ሹማምንትና አብይ አህመድ ያከተመልን ነው፣ ስልጣናችንን እያጣን እንገኛለን፣ ጠላቶቻችን በአንድነት ተሰባስበው ጽምዶ ብለው እየመጡብን ይገኛሉ፣ ይህንን ኃይል ፈጽሞ በትጥቅ ትግል መመከት አንችልም ማለታቸውም የተገለጸው። በተለይም ደግሞ ጽምዶ የሚለው ግንኙነት ጽምዶ የሚለው እንቅስቃሴ የብልጽግና ሹማምንትን ስጋት ውስጥ መክተቱም የተገለጸ ሲሆንም የኦሮሚያ ክልል ርዕሰ መስተዳድር የሆኑት አቶ ሽመልስ አብዲሳም ቢሆኑ ያከተመልን ይገኛል፣ ሹመታችንን ልናጣ ነው፣ ጽንፈኛው የፋኖ ቡድን በውጭና በውስጥ ከሚገኙ ኃይሎች ጋር በአንድነት በመናበብም መጠነ ሰፊ ዘመቻ ሊከፍቱብን ዝግጅታቸውን አጠናቋል ሲሉም ነው የተደመጡትም። ሁላችሁም እንደምታውቁት ከዚህ ቀደም የኦሮሚያ ክልል ርዕሰ መስተዳድር የሆኑት አቶ ሽመልስ አብዲሳም ጽንፈኞችን አጥፍተናል፣ ጽንፈኞችን ደምስሰናል፣ የትኛውም ኃይል ሊያሳስበን አይገባም፣ ምክንያቱም ደግሞ የጽንፈኞችን ነፍጥ ቀምተን እኛ ታጥቀናል በማለት የሚታወቁት አቶ ሽመልስ አብዲሳም አሁን ላይ ግን ስጋት ውስጥ መግባታቸውን የገለጹ ሲሆንም ጽንፈኛው ቡድን ወደ ኦሮሚያ ክልል ከተሞች ዘልቆ በመግባት መጠነ ሰፊ ጥቃት እየፈጸመብን ይገኛል ሲሉ የፋኖን ኃይሎችም ወንጅለዋል። የፋኖ ኃይሎች ወደ ኦሮሚያ ክልል ከተሞች ዘልቀው በመግባት መጠነ ሰፊ ጥቃትና ዘመቻ እየከፈቱብን ነው ያሉት አቶ ሽመልስ አብዲሳም ጽንፈኛውን ቡድን ማጥፋት ከነበረብን ጊዜ ዘግይተናል፣ የፋኖ ኃይሎች አሁን ላይ በውጭና በውስጥ ከሚገኙ ኃይሎች ጋር በመናበብም ኢትዮጵያን ለመበተን መጠነ ሰፊ ዘመቻ ለመክፈት ዝግጅታቸውን አጠናቀዋል ሲሉ የተደመጡ ሲሆንም በተለይም ደግሞ ጽምዶ የሚለው ግንኙነትም ክፉኛ እንዳሳሰባቸውም አልሸሸጉም። የፋኖን ኃይሎች በአንድነት ማጥፋት ይገባል፣ ጽንፈኛው የፋኖ ቡድን ከህወሓት ጋር ከሻቢያ ጋር እንደዚሁ ደግሞ ከተለያዩ ታጣቂዎች ጋር በአንድነት በመቀናጀት ኢትዮጵያን ሊበትን ነው ሲሉ ከሰሞኑ በሀገራችን የተከሰተው ጭካኔና አረመናዊ ድርጊት የሁላችን አንገት ያስደፋል እንጂ አንድነት ነው ሲሉ ምን የተደመጡትም የፋኖ ኃይሎች ከመከላከያ ሰራዊቱ ጎን በመሰለፍም የቀይ ባህርን ወይም ደግሞ የአሰብ ወደብን ወደ ኢትዮጵያ በማስመለሱ ትግል ላይ ከኢትዮጵያ ጎን መሰለፍ ሲገባቸው እነሱ ግን አሁንም ቢሆን ከባንዳ ጎን ተሰልፈዋል ሲሉ የተደመጡ ሲሆንም በተለይም ደግሞ የፋኖ ከፍተኛ አዛዦችና መሪዎች የሚባሉትን እነ ዘመነ ካሴን፣ እነ ታጋይ እስክንድር ነጋን፣ እነ መሪ ወዳጆን እንዲሁ እነ መከታው ማሞን፣ እነ ሀብቴ ወልዴን እንዲሁም ሌሎች የፋኖ ከፍተኛ አዛዦችንና መሪዎችም በገንዘብና እንዲሁ በሹመት ለመደለል ብዙ እንቅስቃሴን ብናካሄድም አልተሳካም ሲሉም ነው የተደመጡትም። ታዲያም አሁን ላይ የኢትዮጵያን ሕዝብ በአንድነት ልናስተባብርና ልናስነሳ ይገባል። ይህ የማይሆን ከሆነ ግን የአጼዎቹ ቡድኖችም
የ4 ኪሎ ቤተ መንግስትን ሊቀሙን ከጠላቶቻችን ጋር ተናበው እየመጡብን ነው በማለት ስጋታቸውን ሲገልጹ የተደመጡትም አቶ ሽመልስ አብዲሳ ናቸው። የፋኖ ኃይሎች ከአማራ ክልል ከተሞች ዘልቀው ወጥተው በኦሮሚያ ክልል ከተሞች ውስጥም ቢሆኑ መጠነ ሰፊ ጥቃትን እየፈጸሙብን ይገኛሉ ሲሉ የተደመጡ ሲሆንም በተለይም ደግሞ በአዲስ አበባ ጉዳይ ስጋት እንዳላቸው ሲገልጹም ነው የተደመጡትም። ጽንፈኛው የፋኖ ቡድን በማንኛውም ሰዓት መሃል አዲስ አበባ ከተማ 4 ኪሎ ቤተ መንግስት ሊገባ ይችላል ሲሉ የተደመጡ ሲሆንም ለዚህም ደግሞ እንደ ምክንያት ያስቀመጡትም ከ60 በመቶ በላይ የሚሆነው የአዲስ አበባ ህዝብም የጽንፈኛው ቡድን ደጋፊ ነው፣ ጽንፈኛውን ቡድንም ይመጣል ብሎ የሚጠባበቅ ነው ሲሉም ነው የተደመጡትም። የአዲስ አበባ ህዝብም በጫካ የሚገኘውን የፋኖ ኃይሎች ታጣቂ ቡድንም አዲስ አበባ ከተማ ዘልቀው እንዲገቡና ይህንን መንግስት እንዲገለብጡ የሚፈልግ ህዝብ ነው። በአዲስ አበባ ከተማ ውስጥ የሚገኘው አብዛኛው ህዝብ በብዙ ምክንያቶችም ከዚህ መንግስት ጋር ተቃራኒ ሆኗል ሲሉ የተደመጡት አቶ ሽመልስ አብዲሳም የአዲስ አበባን እንቅስቃሴ በከፍተኛ ሁኔታ መከታተል ያስፈልጋል። ምክንያቱም ደግሞ የፋኖ ኃይሎች አዲስ አበባ ከተማ ባይገቡ እንኳን ህዝቡ አምጾ 4 ኪሎ ቤተ መንግስት በማንኛውም ሰዓት ሊገባ ይችላል የሚል ስጋት እንዳላቸውም ሲገልጹ ተሰምተዋል። ከዚህ ቀደም ወደ ባህር ዳር አቅንተን ቁማር በልተን ተመልሰናል በማለት የሚታወቁት አቶ ሽመልስ አብዲሳም አሁን ላይ ግን የፋኖ ኃይሎች የትጥቅ ትግል ከምንጊዜውም በላይ እንዳሳሰባቸው ሲገልጹ የተደመጡ ሲሆንም በዚህም ጉዳይ በ4 ኪሎ ቤተ መንግስት በተካሄደው ጥብቅ አስቸኳይ ዝግ ስብሰባ ላይም የፋኖን ኃይሎች ማጥፋት አንችልም፣ ምክንያቱም ደግሞ ጽንፈኛው ቡድን ከኢትዮጵያ ጥንት ጠላቶች ጋር እየተናበበ ይገኛል፣ እንዲሁ ደግሞ ሻዕቢያ በኢትዮጵያ ውስጥ የሚገኙ ታጣቂ ቡድኖችን በአጠቃላይም እያስታጠቅና እየደገፈ ይገኛል በማለት የፋኖን ኃይሎች ማሸነፍ ያልቻሉበትን ምክንያት የገለጹ ሲሆንም ጽንፈኞቹን ቡድኖች ለማሸነፍም የኦሮሞን ህዝብ በአጠቃላይ ማስነሳት ያስፈልጋል። የጽንፈኛው ቡድን ዓላማ የኦሮሞ መንግስት በስልጣን ላይ መቆየት የለበትም ነው የሚል ስጋት እንዳላቸውም የገለጹ ሲሆንም ሁላችንም በአንድነት ቆመን ይህንን መንግስት ማስቀጠል ያስፈልገናል። ይህ የማይሆን ከሆነና ስልጣናችንን ሹመታችንን የምናጣ ከሆነም የኦሮሞ ህዝብ ከዚህ ቀደም ታይቶ ወደማይታወቅ ባርነት ይገባል በማለት ስጋታቸውን ሲገልጡ የተደመጡትም አቶ ሽመልስ አብዲሳ ናቸው። አቶ ሽመልስ አብዲሳ መቼም ከፍተኛ ስጋት ውስጥ እንዳሉ እየገለጹ ነው የሚገኙት። እናንተ ግን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። እንዲሁ ደግሞ በቀጣይ ቪዲዮዎቻችን ለእናንተ ለውድ አድማጭ ተመልካቾቻችን